በአንድ ወር ውስጥ ብቻ ከ120 በላይ የሰራሁበትን እንዲሁም ደግሞ በኢትዮጵያ ብር ከ20 ብር በላይ የሰራሁበትን አንድ አፕሊኬሽን አሳያችኋለሁ። ይህንን አፕሊኬሽን እንግዲህ ብዙዎቻችሁ እየሰራችሁበት እንዲሁም ደግሞ ገንዘብ እየሰራችሁበት እንደሆነ እርግጠኛ ነኝ ማለት ነው። ይህንን አፕሊኬሽን እንግዲህ ከዚህ በፊት በጣም ብዙ ጊዜ ፖስት አድርጌላችሁ ነበር ማለት ነው። ይህንን አፕሊኬሽን እንግዲህ ጀምራችሁት እንዲሁም ደግሞ ገንዘብ እየሰራችሁ እንዲሁም ደግሞ ተስፋ ቆርጣችሁ ያቆማችሁም ሰዎች ሊሆኑ ትችላላችሁ ማለት ነው። ይህንን ቪዲዮ ካያችሁ በኋላ እንግዲህ እናንተም ጀምራችሁ ደግሞ እንደ አዲስ ገንዘብ መስራት የምትችሉበትን መንገድ አንድ አሪፍ ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከእናንተ የሚጠበቀው ይህንን ቪዲዮ ላይክ እያደረጋችሁ ደግሞ አዲስ የሆናችሁ ሰዎች ካላችሁ ከወደዳችሁት መጨረሻ ላይ ሰብስክራይብ ታደርጉናላችሁ ማለት ነው። አሁን በቀጥታ ወደ አሰራሩ ልውሰዳችሁ። መጀመሪያ እንግዲህ ይሄኛውን አፕሊኬሽን ብዙዎቻችሁ አሁን የጠየቃችሁኝ ያላችሁኝ አንተ የምታቀርባቸው አፕሊኬሽኖች በኢንቪቴሽን የሚሰሩ ናቸው እንዲሁም ደግሞ ኢንቫይት እኛ የምናደርገው ሰው የለንም ምናምን እያላችሁ ነበረ። በዚህ መንገድ እንግዲህ አሁን ይህንን አፕሊኬሽን መጠቀም የምትችሉበትኝ አንድ መንገድ ይዤላችሁ መጥቻለሁኝ። ይህም እንግዲህ የምታደርጉትኝ ካገኛችሁ ሰዎችን ኢንቫይት ማድረግ ትችላላችሁ። ካላገኛችሁ ደግሞ ጌሞችን እየተጫወታችሁ በጣም ብዙ ገንዘብ መስራት ትችላላችሁ። እዚህ አፕሊኬሽን ላይ ኦልሞስት እኔ እስካሁን እዚህ ጋር በጣም ብዙ ጊዜ ከ$20 በላይ ጌም በመጫወት ሰርቼበታለሁ። እናንተ ፐርፌክት ሆናችሁ ትኩረት ሰጥታችሁ ጌም በመጫወት ማግኘት ትችላላችሁ ማለት ነው። እንደዛ እያደረጋችሁ በየቀኑ የተለያዩ ዶላሮችን መስራት ትችላላችሁ። ኮይን ለማግኘት እንግዲህ መጀመሪያ ያው 200 ብር እንደዛ አካባቢ ያስፈልጋችኋል። ኮይን 10,000 ኮይን ለመግዛት ማለት ነው። 200 ብር አስገብታችሁ 200 ብር ለሰው ትልካላችሁ። ኮይን ሴለሮች ስላሉ እዛ ላይ ለነሱ ልካችሁ ኮይን ትገዛላችሁ። ኮይን ከገዛችሁ በኋላ ደግሞ እነዛን ኮይኖች እናንተ ጌሞች የተለያዩ ጌሞች አሉ። እነዛን ጌሞች እነዚህን የምትመለከቷቸውን ጌሞች እየገባችሁ ተጫወታችሁ በጣም ብዙ ኮይን በቀን ውስጥ በጣም እስከ 2 ሚሊዮን ድረስ የሚያሸንፉ ሰዎች አሉ። አስባችሁታል? በቀን ውስጥ እንኳን ቢያንስ እንኳን 20,000 200,000 ኮይን ብትሰሩ ኦልሞስት ከ$20 በላይ ተሰራዳችሁ። ያን $20 እንግዲህ አሁን በባይናንስ በ190 ብር እየተባዛ ስለሆነ ስለዚህ ወደ ባይናንሳችሁ ልካችሁ ማስቀመጥ ትችላላችሁ። እንዲሁም ደግሞ እዛ ላይ በፒቱፒ መሸጥ ትችላላችሁ ማለት ነው። ከፈለጋችሁ ደግሞ አሁንም ደግሞ በቴሌ ብርም ደግሞ በባንክ ማውጣት ትችላላችሁ በፈለጋችሁት ማለት ነው። አሁንም ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ አድርጉት። ብዙ እንደዚህ አይነት ኦንላይን ስራዎችን እዚህ ቻናል ላይ ፖስት ስለምናደርግ እንዲደርሰው እዚህ ጋር ሰብስክራይብ ያደረጋችሁ የኛ ፋሚሊ መሆን ትችላላችሁ። ለመጀመሪያ እንግዲህ ይሄንን አፕሊኬሽን እየሰማችሁ ያላችሁ ሰዎች ካላችሁ በዚህ ቪዲዮ አጠር አድርጌ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። ደግሞ እናንተ ደግሞ እስከዛው ድረስ ላይክ እያደረጋችሁ ይሄንን ቻናል ሰፖርት ማድረግ ትችላላችሁ ማለት ነው። አሁን እንዴት አድርጋችሁ ከመጀመሪያው አሰራሩ እንዴት እንደሚሆንና እንዴት አድርጋችሁ ደግሞ ጌሞችን ደግሞ እንዴት አድርጋችሁ መጫወት እንደምትችሉ አሳያችኋለሁ። ብዙዎቻችሁ ደግሞ የጠየቃችሁኝ የነበረው ደግሞ እንዴት አድርገን የሰራነውን ገንዘብ ደግሞ እንዴት አድርገን ወጪ እናድርግ እያላችሁ ነበረ። በዛሬ ቪዲዮ ደግሞ ሁሉንም ነገር በዚህ ቪዲዮ አካትቼ የማሳያችሁ ይሆናል። እዚህ ጋር $50 እያወጣሁኝ በዚህ ቪዲዮ የማሳያችሁ ነው ማለት ነው። ይህንን ስትጀምሩ ላይክ እያደረጋችሁ ጀምሩትኝ። አሁን ወደ ፕሮሰሱን እንሄድ። ጋይስ እንግዲህ አፕሊኬሽኑን በዚህ መልክ ትከፍታላችሁ። አፕሊኬሽኑን ላይ ባለው ሊንክ አውርዱ ብያችኋለሁ። እዚህ ጋር ኢሜይላችሁን ነው የሚያስመርጣችሁ። እዚህ ጋር ኢሜይል ታስመርጣችሁ በኋላ እዚህ ጋር እንግሊዘኛ ብላችሁ እዚህ ጋር ዋነኛው ፊሜል አድርጋችሁ መክፈት ነው ያለባችሁ። እዚህ ጋር ፊሜል አድርጋችሁ ትከፍቱታላችሁ ማለት ነው። እዚህ ጋር አለው የሚለውን ኦፕሽን ትነኩታላችሁ፣ የሚመጣላችሁን ኦፕሽን ማለት ነው። እዚህ ጋር ፐርሚሽን ነው የምትፈቅዱለት። ስለዚህ እዚህ ጋር እንደምትመለከቱት በዚህ መልክ ይከፍታል ማለት ነው። እዚህ ጋር እንግዲህ ዋናው የምታደርጉት ሚ የምትለው ቦታ ላይ ወደ ዳር በኩል ሚ የምትል ቦታ አለች። ሶስቷን አንድ ጊዜ ስትነኳት እንግዲህ እዚህ ጋር ይመጣላችኋል ማለት ነው። እዚህ ጋር እንግዲህ ትንሽ ጠብቁታላችሁ። ኔትወርክ እዚህ ጋር ሎድ እስከሚያደርግ እዚህ ጋር ተጠብቁታላችሁ እናንተ ማለት ነው። እዚህ ጋር እንግዲህ ኢንፎርሜሽናችሁን መሙላት ትችላላችሁ እንደምትመለከቱት ማለት ነው። አይዲያችሁን እዚህ ጋር እንደምትመለከቱት ደግሞ ኒው ፓስወርድ ማድረግ የምትፈልጉ ከሆነ ማስተካከል ትችላላችሁ። እዚህ ጋር ቼኪን ይላችኋል። እዚህ ጋር ዴሊ የሚሰጣችሁ ቼኪን ነው። ስለዚህ እሱ ግን ቼኪን ማድረጋችሁ እንዳረሱ ማለት ነው። እዚህ ጋር ቼኪን ትውታላችሁ ማለት ነው። እዚህ ጋር ትንሽ ሎድ እያደረገ ስለሆነ አዛይ እያደረገ ነው። እዚህ ጋር ይሄንን ቼኪን ብላችሁ ይሄንን ታስወግዱታላችሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ቬሪፋይ ነው የሚል ቦታ አለ። ስለዚህ ይሄንን ቬሪፋይ ነው የሚለውን አንድ ጊዜ ትነኩታላችሁ ማለት ነው። እዚህ ጋር ዋናው ቬሪፋይ የምታደርጉትኝ እዚህ ቦታ ነው። ይሄኛውን ቬሪፋይ ነው የሚለውን ይሄንን አንድ ጊዜ ክሊክ ታደርጉትና ወደ ውስጥ ያስገባችኋል ማለት ነው። እዚህ ጋር ትንሽ ጠብቃችሁ ሪዛልቱን ማየት ትችላላችሁ ያው ነው። ስለዚህ እዚህ ጋር ትንሽ ጠብቁትና እናንተ ቬሪፋይ ያደርጋችኋል። እንደምትመለከቱት ቬሪፋይ ሰክሰስፉል ይላችኋል ማለት ነው። እዚህ ጋር ደን ብላችሁ ትወጣላችሁ። ከዛ በኋላ እናንተ እንግዲህ ስራዎችን መስራት ትችላላችሁ ማለት ነው። ቬሪፋይ ያደረጋችሁ በዚህ መልክ ነው እናንተ ቬሪፋይ ማድረግ የምትችሉት ማለት ነው። በዚህ መልክ አድርጋችሁ እናንተ ቬሪፋይ ያደርጉ። ኦሬዲ ካሻውት ብሏችሁ ከሆነ እዚህ ጋር ካሻውት ማድረግ ትችላላችሁ። እንዲሁም ደግሞ ካላላችሁት ደግሞ ራሱ ካሻውት እስከሚላችሁ ድረስ መጠበቅ ይኖርባችሁ። እዚህ ጋር ይሄን አንድ ጊዜ ክሊክ ታደርጉታላችሁ
ታደርጉታላችሁ። ሶ እንግዲህ ይሄኛውን አንድ ጊዜ ክሊክ ካደረጋችሁት በኋላ እንግዲህ ወደዚህ ፔጅ ነው የሚያስገባችሁ። እዚህ ጋር እንግዲህ ካሽ አውት የሚለው ቦታ ላይ ስታስገቡት እንግዲህ እዚህ ጋር ከረንሲ ታይፕ የሚል አማራጭ አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ በኋላ እንግዲህ እዚህ ጋር ማውጣት በምትፈልጉት ያመጣላችኋል። እዚህ ጋር በኢትዮጵያ በቴሌብርም ጨምሮ ኢትዮጵያ ውስጥ በሚገኙ ባንኮች አሉ። እዚህ ጋር እናንተ በፈለጋችሁት ማውጣት ትችላላችሁ። እዚህ ጋር እኔ ሪኮመንድ የማደርጋችሁ በባይናንስ እንዲሁም ደግሞ ዩኤስዲ ተጠቅማችሁ በተለያዩ ክሪፕቶ ከረንሲዎች ብታወጡ ነው። ምክንያቱም አሁን ባይናንስ ላይ ፒቱፒ ላይ በ180 ብር በ190 ብር ነው ያለው። እዚህ ጋር አሁን አፕሊኬሽን ላይ የሚሰጣችሁ በቴሌ ብር ብታወጡ በ166 ብር ነው እያባዛ የሚሰጣችሁ በባንክ ማለት ነው። ሶ እዚህ ጋር አሁን ለማሳየት በቴሌ ብር እያላችሁ የነበረ ብዙዎቻችሁ፣ ስለዚህ በቴሌ ብር ነው እያወጣሁ ማሳያችሁ። ሶ እዚህ ጋር የቴሌ ብር እንመርጣለሁ። ከዛ በኋላ እንግዲህ ከታች በኩል የቴሌ ብር አካውንት ቁጥሬን እና ማለትም ስልክ ቁጥሬን እና ስሜን በትክክል አስገባለሁ። ከዛ በኋላ እንግዲህ ካስገባችሁ በኋላ እዚህ ጋር ከታች በኩል ዊዝድሮዋል ይላችኋል። እዚህ ጋር አማውንቱን ይነግራችኋል የምታወጡትን። ሶ እዚህ ጋር ዊዝድሮዋል የሚለውን ክሊክ ታደርጉታላችሁ ማለት ነው። ከዛ በኋላ ቼክ አድርጉት የእናንተና ለመሆኑን ይላችኋል። እዚህ ጋር ቼክ ካደረጋችሁ በኋላ ኮንፊርም ትውታላችሁ ማለት ነው። ሶ እንደዛ ካደረጋችሁ በኋላ እዚህ ጋር አሁን ኮንፊርም ብላችሁ ጨርሳችሁታል። ከዛ በኋላ ፔንዲንግ ላይ ነው። ትንሽ ከአንድ ሰዓት ያላነሰ ጊዜ ውስጥ ዊዝድሮው ይሆንላችኋል። ከዛ በኋላ ይገባላችኋል ማለት ነው። እዚህ ጋር ከዚህ በፊትም እኔ ዊዝድሮው ያደረግኳቸውን እዚህ ጋር ማየት ትችላላችሁ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። አሁን ደግሞ እንዴት አፕሊኬሽን ላይ እንዴት አድርጋችሁ ጌሞችን መጫወት እንዴት እንደምትችሉ አሁን ላሳያችሁ። ሶ እንግዲህ እዚህ ጋር አሁን መጀመሪያ ጌሞችን ማግኘት የምትችሉትኝ እዚህ ጋር አሁን በመጀመሪያ የራሳችሁ ሩም ላይ እዚህ ጋር ማለት ነው እዚህ ጋር ጎቱ እዚህ ጋር ትገባላችሁ ማለት ነው። ላይቭ ላይ እንደዚህ ትገባላችሁ። እዚህ ጋር እንደምትመለከቱትኝ እንደዚህ ከገባችሁ በኋላ ከታች በኩል እንግዲህ እዚች ጋር የጌም ምልክት አይከናለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ እንግዲህ እዚህ ጋር እንደምትመለከቱኝ በጣም ብዙ አይነት ጌሞች ይመጡላችኋል። እዚህ ጋር አሁን የተለያዩ ጌሞች አሉ። እናንተ የተመቻችሁን እዚህ ጋር ኮይናችሁ በማያልቅባችሁ መንገድ እዚህ ጋር የቆጠባችሁ በደንብ እስከምትለምዱት ድረስ በደንብ መጫወት ይኖርባችኋል። ከዛ በኋላ በደንብ ከለመዳችሁት በኋላ ፕሮፊታብል ነው የምትሆኑት። ምንም የሚከብዳችሁ ነገር የለም። ስለዚህ አሁን ጌም የምትችሉ ሰዎች ከሆናችሁ እዚህ ጋር አሁን በጣም ብዙ ጌሞች አሉ። እዚህ ጋር አሁን የተጫወታችሁ ማግኘት ትችላላችሁ ማለት ነው። ሶ እዚህ ጋር እንግዲህ የተለያዩ ጌሞች አሉ። እኔ በብዛት አሁን ስጠቀመው የነበረው እዚህ ጋር ዊንጎ የሚለው ጌም ነው። እሱን አንድ ጊዜ ክሊክ ሳደርገው እዚህ ጋር እንደምትመለከቱትኝ ቁጥር ነው የምትይዙትኝ። ምንም የሚከብድ ነገር የለውም። ይሄኛው ቁጥር ነው ማለትም እዚህ ጋር ቀይና ሰማያዊ ማለት ነው። ከዛ ደግሞ ግማሹ ሰማያዊ ግማሹ ቀይ የሚሆንበት እዚህ ጋር መሀል ላይ ያለው አለ። ሶ እዚህ ጋር አሁን በተለያዩ መንገዶች እንትን ማለት ትችላላችሁ። እዚህ ጋር ኦልሞስት እንደ ትሬዲንግ በውት ምንም የሚለየው ነገር የለም። ያው ትሬዲንግ የምሞክሩ ሰዎች ካላችሁ እዛ ላይ ተመሳሳይ ነው። ማለትም እንደ ለምሳሌ የተለያዩ ቀለሞችን በመያዝ ትሬድ የምናደርጋቸው የተለያዩ ፕላትፎርሞች እንዳሉ ቁጥር ይሄኛውም እንደዛ ነው። ስለዚህ እዚህ ጋር አሁን ለምሳሌ ቀጣዩ እዚህ ጋር ኮይን ስለሌለኝ ስለጨረስኩኝ እዚህ ጋር አሳያችሁ ነበር የተጫወትኩኝ። እዚህ ጋር አሁን ለምሳሌ እዚህ ጋር አሁን የወጣውን እዚህ ጋር ያሳያችኋል። ሶ እዚህ ጋር እንግዲህ እኔ ለምሳሌ አሁን አረንጓዴ ብዬ ይዤ ከሆነ ቀጣዩ ላይ አረንጓዴ ቁጥር ካመጣላችሁ ዊን ታደርጋላችሁ ማለትም ታገኛላችሁ ማለት ነው። ያው ደግሞ እዚህ ጋር ማግኘት የምትሉትኝ በምታስገቡት ልክ ነው። ለምሳሌ አሁን 20 ሺህ ኮይን ካስያዛችሁ ካገኛችሁ 40 ሺህ ኮይን ሆኖ ይመጣላችኋል። ከናንተ 40 ሺህ ኮይን ይጨምርላችኋል ካላችሁ ማለት ነው። እንደዛ እያለ ነው። 100 ሺህ ብታስገቡ ለ100 ሺህ እንደዛ እያለ ነው። ሶ እንደዛ እያደረጋችሁ ጌሞችን እየተጫወታችሁ በዚህ ልክ ገንዘብ ማግኘት ትችላላችሁ። እሺ ደግሞ አሁን ደግሞ ኮይኑን እንዴት አድርገን ካጠራቀምን በኋላ እንዴት አድርገን ነው የኮይኑን እንዴት አድርገን ወደ ቢን ኤክስቼንጅ ማድረግ እንችላለን የምትሉ ከሆነ እዚህ ጋር ደግሞ አንድ ነገር እነግራችኋለሁ። ሶ እዚህ ጋር አሁን ኤጀንታችሁን ታናግራላችሁ። ምክንያቱም የተለያዩ የምታምኑት ሰው ካለ አሁን ኮይን ሴለር ከሆነ የምታምኑት ከሆነ ከዚህ በፊት አይታችሁት የምታውቁ የተለያዩ ፕላትፎርሞች ላይ አይታችሁት ከሆነ እሱም ማናገር ትችላላችሁ። እንዲሁም ደግሞ ወይም ደግሞ የማታውቁት ከሆነ ደግሞ ኤጀንታችሁ ለምሳሌ እኔ ኤጀንታችሁ ከሆንኩኝ እኔን ታናግሩኛላችሁ። መልቼ ኤክስቼንጅ አደራርጋችኋለሁ። ምንም ችግር የለም ማለት ነው። ስለዚህ ሌላም ኤጀንት ከሆናችሁ ያላችሁትኝ ያንን ኤጀንት ሄዳችሁ አናግራችሁትኝ ኮይን ነበረኝ እንደዚህ ብላችሁ ነግራችሁት ኤክስቼንጅ ማድረግ ይችላል ማለት ነው። ሶ ወደ ቢን ኤክስቼንጅ ተታረጉት እንግዲህ እዚህ ጋር አሁን ለምሳሌ 10,000 ኮይን ካላችሁ ወደ ቢን ሲቀየር ኦልሞስት 3% ይቀንሳል ካላችሁ ማለት ነው። ስለዚህ ወደ 7,000 ቢን ምናምን ይሆንላችኋል ማለት ነው። 100,000 ቢኖራችሁም ወደ 97 እያለ ማለት ነው። ሶ እንደዛ እያደረጋችሁ ብዙ ኮይኖችን በሰበሰባችሁ ቁጥር ቢኖቹን በዛው ልክ ይጨምርላችኋል። የፈለጋችሁትን ያህል ኤክስቼንጅ ማድረግ ትችላላችሁ ማለት ነው። ሶ የዛሬው ቪዲዮ ይሄንን ይመስል ነበር ማለት ነው። አይ ሆፕ ቪዲዮ እንደጠቀማችሁ ምንም ጥርጥር የለኝም። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ይሄን ፔጅ ፎሎ ማድረግ ይሄን ፔጅ ላይክ ሰብስክራይብ ማድረግ እንዳረሱ ማለት ነው። ይመቻችሁ።